ሰላም ካነበብኩት ከደነቀኝ ከተማርኩበት አንድ መልእክት ለእናንተም ላስተላልፍ እናንተም ከዚህ ትማሩበታላችሁ ብዬ ተስፋ አደርጋለሁ። አንድ ሴት በጣም የምትወደው የቤት እንስሳ አድርጋ የምትንከባከበው አንድ እባብ ነበራት። ርዝመቱ ወደ 2 ሜትር ከግማሽ ይሆናል። ከተወሰኑ ቀናቶች ጀምሮ ግን እባቡ ምግብ መመገብ ስላቆመ እንዲመገብ ብዙ ጥረት ብታደርግም ስላልተሳካላት ትጨነቅና ወደ እንስሳት ሐኪም ይዛው ትሄዳለች። ከዛም የእንስሳት ሐኪሙ የተወሰኑ ጥያቄዎችን መጠየቅ ጀመረ። ከቅርብ ጊዜ ወዲህ እባቡ እንዴት ነው የሚተኛው? ሴቲቱም መለሰች። ከመኝታዬ ስነቃ አንድ ቀን ከጎኔ ሙሉ በሙሉ ተዘርግቶ ተኝቶ አገኘሁት። ሌላ ቀን ደግሞ ከኔ ላይ ሙሉ በሙሉ ተዘርግቶ ተኝቶ አገኘሁት። ሌላ ቀን ደግሞ ራሱን በእርጌ እግሩን በራስጌ አድርጎ ዝርግት ብሎ ተኝቶ አገኘሁት። ምኑም ስላልገባኝ ልረዳው አልቻልኩም ትላለች። ሐኪሙም በጣም ከተገረመ በኋላ እርሷ አደጋ ላይ እንደሆነች እና እባቡን ለእንስሳት ማረሚያ ጣቢያ እንድትሰጠው መከራት። እባቡ መመገብ ያቆመው ሆዱን ባዶ ለማድረግና ሆዱ ውስጥ ሰፊ ቦታ እንዲኖር ለማድረግ ነው። ከጎንሽ በተለያዩ አቅጣጫዎች ተኝቶ የሚታገኙ አንቺን እንዴት አድርጎ እንደሚውጥሽ ልክሽን እየለካ ነው አላት። ሁሉም ፍቅር አይደለም። ሁሉም ጓደኝነት አይደለም። ልዩነቱን እናስተውል። ጠላት ወዳጅ መስሎ ሊቀርበን ይችላል። ትህትና ርህራሄ ሊያሳየን ይችላል። ግን በጥንቃቄ እንመርምር። ምክንያቱም ወዳጅ መስሎ ደካማ ጎናችንን እያጠና ወይም እንዴት አድርጎ ሊያጠፋ እንደሚችል በፍቅር ስም ጉድጓዳችንን እያመሰልን ሊሆን ይችላልና የሚቀርባችሁን ሰው መርምሩ። ከህይወት ትምህርት ውሰዱ። አስደንጋጭ ቢሆንም አስተማሪ ታሪክ ስለሆነ ነው ያጋራኋችሁ ይላልና እኔ ከዚህ ተምሬበታለሁ። ምን ተማራችሁበት?